ጠቅላይ ሚኒስትር አብይ አህመድ አትመቸኝም፣ አልወድህም በግሌ። ለምን አትመቸኝም፣ ለምንስ አልወድህም ይቆይና but one thing is true እሱ ምንድነው? የማትሸነፍ የማትበገር እጅ የማሰጥ መሆንህን እንመሰክራለን። ምክንያቱም እጅ ሊያሰጡ ሊያንበረከኩ ሴራን በመተብተብና ስትራቴጂካሊም ካንተ በተሻለ ንድፍን በመንደፍ ሊያሸንፉና ሊያንበረከኩ ሲናገሩና ሲፎክሩ የነበሩትን አንበርክካቸው እጅ አስጥላቸው አሸንፋቸው አይተናል፣ አምነንማል። እዚህ እኛ ሁላችን ምስክሮች ነን። but now we need one thing from you እንደ ሀገር ከአንተ አንድ ጉዳይ እንሻለን። እሱ ምንድነው? ሌላው ነገር እንኳን ቢቀር አሁን ያለው የሀገራችን ኢኮኖሚካሊ ውድቀት እንኳን ሊስተካከል አሁን ላይ ባይችል ቢያንስ ግን እንደ ሀገር ሰላማችንን ታስጠብቅልን ዘንድ እንፈልጋለን እንሻለን። እንደ ሀገር ስፔሻሊም ደግሞ በተለይ በአሁኑ ሰዓት በትግራይ ክልል እየሆነ ያለውን ወጣቱ ሳይፈልግና ሳይሻ ተገዶ ወደ ውጊያ የሚገባበት ሁኔታ ሊቆም ኃይል ሊባል ይገባል፣ ልናወግዘው ይገባል። ይህን ለማስቆም ደግሞ ከመንግስት በተሻለ ማንም ሊያደርገው እንደማይችል ይታመናል፣ ግልጽ ነው። ምክንያቱም ይህ ወጣት በዛ ክልል ተወልዶ ያለ ወጣት ሁሌም ቢሆን ትንሽ ከፍ ባለ ቁጥር ለምን በእሳት ይማገዳል? ሁሌም በየጊዜው በየዘመናቱ ዋይ ለምን በዛ ክልል ተወልዶ ያለ ልጅ እንደማንኛውም የዓለም ማህበረሰብ አይማርም፣ አይመራመርም፣ አያስተምርም፣ አይፈላሰፍም? ነጋዴውስ ለምን በሰላም አይነግድም? ገበሬውስ ለምን በሰላም አዝመራውን ዘርቶ መኸሩን አይሰበስብም? ለምን? እናቶችስ 5 6 7 ልጅ ወልደው 5ቱም 7ቱም ልጆቻቸውን እየሰዉ የወላድ መሃን ሆነው ሁሌም ቢሆን በሐዘን አንጀታቸው ተጣብቆ አይናቸውም ከለቅሶ ብዛት የተነሳ እየታወረ ያለ ጧሪ በየቤተ ክርስቲያኑ በርና አጥር እያለቀሱ እየለመኑ እስከመቼው እንያቸው እስከመቼ? ለምንስ? ይህ መንግስት ሆይ ኃይል ይባል የሚገባው ጉዳይ ስለሆነ እባክህ we don't need war, we just need peace። እንደ ሀገር ቤተሰቦቻችን እዛው አሉ፣ አጎቶቻችን፣ አክስቶቻችን፣ ወንድሞቻችን፣ እህቶቼም ጭምር ሰው እነሱ ሁሌም በስጋት እንዲኖሩ አልፈልግም። ሰላማቸው እንዲጠበቅልኝ እፈልጋለሁ። እኔም እንደ አንድ ዜጋ እንደ አንድ የትግራይ ልጅ